ሄሎ አክስቴ እንዴት ነሽ የኔ ልጅ? አለሁ ደህና ነኝ አክስቴ። ምን ሆነሻል? ጉዳችን ፈልቷል። ምንድነው? ምን ተፈጠረ? አና እኮ ቪዲዮን አየችው። የምን ቪዲዮ? እኔ ከጋዜጠኛው ጋር የነበረኝን ቆይታ ነው። ታዲያ ድሮ ስላታየው ኖራል እንዴ? እና ምን እያልሽ ነው አክስቴ? አና አየችው ማለት እኮ አለቀልኝ ማለት ነው። ምን ሆነሽ ነው ያለቀልሽ? ምን ሆነሻል አንቺ ልጅ? ቪዲዮ ታየ ማለት እኮ እኔ ቤተሰባቸው እንዳልሆንኩ ያውቃሉ ማለት ነው። እኔ የት ሂጄ ነው እነሱ ይሄን የሚያውቁት? አክስቴ ምን ሆነሻል? ያልኩሽን አልሰማሽኝም እንዴ? ሃና ለጋዜጠኛው ያልኩትን ነገር አወቀች አይደል ያልሽው? አዎ። እና እንዴት ነው እንደዚህ የምታቀየው? ይኸውልሽ እርግብ፣ ይሄ ነገር ተደብቆ እንዲቀር አይደለም የኔ ፍላጎት። ማለት ምን ማለት ነው? ማወቅ ብቻ ሳይሆን አሁን መታ እኔ ነኝ ልጅ ማለቱ አይቀርም። እሺ ከዛ ምን እናደርግ ነው? አንቺ አትጨናነቂ፣ እኔ የማደርገውን አውቃለሁ። እንዴ ምን ልታደርጊ ያስበሽ ነው አክስቴ? ሜላትን የእጄን መዳፍ ያክል ነው ማቃት። ምን እንደምታስብ ጠንቅቄ ነው ማቃት። ሃና እኔ ነኝ ልጅ ብላ ከመጣች በኋላ ምን ማድረግ እንችላለን? አንቺ አትጨናነቂ፣ ዝም ብለሽ ስራሽን ስሪ። ለሱም ጥሩ ዘዴ ተዘይዷል። ምን አይነት ዘዴ? እንደው ምን ነው ዘገዩ እያልኩ ነበር። አሁን ነው እንደውም ልጅነትሽን በደንብ የምታረጋግጪው። እኔ ምን እያልሽ እንደሆነ አልገባኝም አክስቴ። አንቺ ዝም ብለሽ ስራሽን ስሪ አልኩሽ እኮ። ሌላውን ለኔ ታዩ። እንዴ እንደዚህ ሆኜ እንዴት ነው የምቀጥለው? መዋረድ እኮ ነው አክስቴ። እኔ ደግሞ እንደማትዋረጂ እርግጠኛ ሆኜ ነው የምነግርሽ። አሁን የሆነ ቦታ እየሄድኩ ነው፣ በኋላ እደውልልሻለሁ። እሺ በቃ አክስቴ ቻው። አራትስ ጉደያና እንዴ አንዬ አባ መጣችሁ እንዴ? ማሚቹ ምን ነሻል? ምንም አልሆንኩም አባ፣ ምንም አልሆንኩም። አለሜ ምን ነው? አባዬ ደህና ነኝ፣ እኔ ምንም አልሆንኩም። እንዴት ነው ምንም የምትይኝ የኔ ልጅ? አባ ምንም ስላልሆንኩኝ ነው። ጠዋት እንደዛ ደስታ በደስታው ነሽ ሄደሽ፣ አሁን እንዴት ነው እንደዚህ የምታለቅሽው? አባ ምንም አልሆንኩም እያልኩ አይደል እንዴ? ራሴር እንደው በቃ አንድ ነገር በልኝ። ይችል ልጅ ቆይ ምን አደርጋታለሁ? እኔ ፋዘር እንደዚህ የሆነች ምንም አልሆንኩም እያለችኝ እኮ ሃናን ያውቋት አይደል እንዴ ፋዘር? ሁሉንም ነገር በሆዷ ነው። ምን ሆናችሁ ነው ቆይ የምትጨነቁት? አንዬ እንዴት ነው የማልጨነቀው? ምን እየሆንሽ እንደሆነ ታውቂያለሽ? ሃና አባትሽ እውነታቸው ነው። በህመማቸው ላይ ጭንቀት ባትሆኝባቸው ጥሩ ነው። ቆይ ምን አድርጌ ነው እኔ ጭንቀት የሆንኩት? ዛሬ ልጅ የምንክቱብኝ ሰው እንዲህ ዝም ብሎ ያለቅሳል? እንዲያውም ብሄድ ይሻለኛል አባ። እንዴ ወዴት ነው የምትሄጂው? ወዴት ነው የምትሄጂው? ጭንቀት ወደ ሌለበት ነው አባ። ራሴ እርችን ልጅ አንድ ነገር በልልኝ። ምን ሆናብኛለች? እንደው ሃና ምን ሆነሻል ግን? ምን ሆንኩኝ? አባትሽ እንደዚህ ነው እየሻቸው ወዴት ተጥለሻቸውን ትይዙ? ከዚህ በላይ ሌላ ነገር የምትጠይቁኝ ከሆነ እሄዳለሁ። እሺ በቃ አንጠይቅሽም፣ ተቀመጭ። አባዬ ምንም ነገር አትጠይቀኝም? አንቺን የሚያስከፋሽ ከሆነ ምን ብዬ ጠይቅሻለሁ? አልጠይቅሽ። እሺ እንደሱ ከሆነ ልተኛ። እሺ ነይ ተኝ እርተኝ